ሰላም ጤና ይስጥልኝ ውድ ተመልካቾቼ እንኳን በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት ቪዲዮ የህልበት አሰራር ነው። ውጭ ሀገር ለምንኖር ሰዎች ዱቄት በቀላል ማግኘት ስለማይቻል እንዴት ይሄንን ያለ ዱቄት መስራት እንደምንችል የሚያሳይ ቪዲዮ ነው ይዤላችሁ የመጣሁት። አብራችሁን ቆዩ። እሺ ህልበቱን ለመስራት የሚያስፈልጉን ነገሮች ባቄላ የተከካው ቢሆን ይመረጣል፣ ያስቸግራል ለመላጥ ድፍኑን እና ምስር፣ ሶስተኛ ደግሞ አብሽ ነው። መጠኑ እንደምትፈልጉት ያክል ነው፣ ግን አሁን እኔ የማዘጋጀው 1 ኩባያ የባቄላ የተከካውን ለ1 ኩባያ ባቄላ አሁን ምስር 2 የሾርባ ማንኪያ ነው የምጠቀመው እኔ። በብዛት የምታዘጋጁት ደግሞ ከሆነ እንደዛው ማመጣጠና በዚህ መንገድ ማለት ነው። እና አብሽም 2 የሾርባ ማንኪያ። ከዛ አሁን ሁሉንም እናጥባቸዋለን በደንብ። ይሄ ምስር ደግሞ ያው ጨጓራ ምናምን እንዳያቅር ነጭ ያለውን ነገር በደንብ አድርገን እሱን እናስወግዳለን። ባቄላውንም እንደዛው እናጥበዋለን አቧራ ምናምን እንዳይኖረው። ከዛ ካጠብን በኋላ ባቄላውን ለብቻ አብሽና ምስሩን ለብቻ፣ ሁሉንም ለየብቻ ማድረግ እንችላለን፣ ግን ብዙም አስፈላጊ አይደለም። እና እንደዚህ በክዳን ባለው እቃ ውሃ በደንብ አድርገንበት ከድነን ማሳደር። ከዛ ኦሬዲ እኔ ያደራለኝ እዚህ ጋር። ይሄ ካደረ በኋላ ባቄላው እንደምታዩት ደብል ነው የሆነው በሳይዝ እንደዚህ ስለሚነፋፋ ብዙ ይመስላል እና እቃውን ትልቅ ብታረጉት ይመረጣል የምትነክሩበትን። ከዛ የቀረረውን ውሃ ይሄ በተለይ ያብሹን በደንብ አድርጋችሁ አለቅልቁት፣ ለምን ይመራል አለበለዚያ። እዚህ ጋር ብናደባልቀውም ችግር የለም። ሁሉንም እንደዚህ ሪንስ እናረገውና ከዛ በብሌንደር እንፈጨዋለን። የጁስ መጭመቂያ ባላችሁ ነገር ብቻ መፍጫ አድርገን ውሃ ያው ለመፍጨት እንዲመቸን፣ አለበለዚያ በጣም ደረቅ ነው የሚሆነውና ውሃ እናደርግበታለን። ቀዝቃዛ ውሃ ነው ያደረኩት እኔ። እና በጣም እንደዚህ ወፍሮ አልንቀሳቀስ ካለን እንደገና ውሃ መጨመር። በደንብ ድቅቅ ብሎ ከተፈጨ በኋላ ድስት ላይ 1 ኩባያ ውሃ እናደርጋለን። ጨው እንዳስፈላጊነቱ፣ ጨውን በኋላ ላይ መጨመር ይቻላል ከፈለጋችሁ ስትመቱት። ከዛ ኦሊቭ ኦይል፣ ይሄም እንደ ምርጫ ነው። ከዛ የፈጨነውን ያለ ማቋረጥ ያማሰልን በደንብ እናበስለዋለን። ይሄ እንትን ካልነው ከተው ነው ይይዛል ከስር እና ጠረኑን በጣም ነው የሚያበላሸው። ትንሽ ካረረ ሙሉን ነው የሚያበላሽባችሁ። ስለዚህ ያለ ማቋረጥ እሳቱን ቀንሰን ትልቅ ድስት እንጠቀም። ደግሞ እንትን ይላል አረፋ ነገር ስለሚያወጣ ወደ ላይ ይሞላል እና እሳቱን በደንብ ቀንሰን ለ20-30 ደቂቃ ልክ እንደ ሽሮ በደንብ አድርገን እናበስለዋለን እንደዚህ። ከዛ እኔ ትንሽ ቆንዶ በርበሬ አድርጌበታለሁ። ይሄም እንደ አማራጭ ነው፣ ካልፈለጋችሁ ብትተውት ምንም ችግር የለውም። እና ትንሽ ካንተከተክ ነው በኋላ እናቀዘቅዘዋለን። ከላይ ውሃ ከፍክፈን ስልባቡት ነገር እንዳያወጣ ማሳደር ብንችል ብናሳድረው ቆንጆ ነው እንዲቀዘቅዝ። ካልሆነ ከቸኮልን ደግሞ ውሃ ላይ አስቀምጠን በትልቅ ሳህን ማቀዝቀዝ። ከዛ እሱ እስኪቀዘቅዝ ስልሳችንን እናዘጋጃለን። እኔ እንደ ሁልጊዜው ዘይቱን ነው መጀመሪያ ማሰማው። ፈጣንም ነው ቶሎም እንትን ይላል ሽንኩርቱ ውሃ ሳያወጣ እንዲያበስለው። እና ሽንኩርታችንን በደንብ ካቁላላን በኋላ ትንሽ ነጭ ሽንኩርት የተፈጨ፣ ከዛ በርበሬ፣
ያው ሁላችሁም ታውቃላችሁ ስልስ አሰራር፣ ግን ያው መጀመሪያ ጊዜ ለሚያይ ሰው ለማያውቅ ሰው አብሮ ስለሚሄድ ነው ባጭሩ ላሳያችሁ ብዬ እና ይሄንን ውሃ ጠብ እያደረግን በደንብ እናቁላለዋለን። ከዛ ከተቁላላ በኋላ ቲማቲም ፍሬሽ ብንጠቀም ይመረጣል ለጣዕሙ። ፈጭተን ቲማቲም እናደርግበታለን። ከዛ ይሄንንም ከድነን በደንብ እንተከትከዋለን። ጨው እናደርጋለን። ቁንዶ በርበሬ አድርገን ይሄንን ከድነን በደንብ ውሃውን በደንብ እስኪመጣው ድረስ በደንብ እናንተከትከዋለን እሳቱን ቀንሰን። ከዛ ይሄ እስኪበስል ህልበታችንን እንመታለን። ይሄ ቀዝቅዞ ነው እንግዲህ በደንብ። ከዛ የምትፈልጉትን ያህል ቀንሳችሁ እንደዚህ መምታት፣ የተረፈውን ደግሞ ወይ ፍሪጅ ውስጥ ማስቀመጥ። ይሄ አንድ ኩባያ ያዘጋጀሁት እኔ 10 ሰው ይመገባል እና ሳናበዛ ማዘጋጀት፣ ሁሉ ጊዜ ስንፈልግ ብቻ ፍሬሽ ለመጠቀም በትንሹ ማዘጋጀት። ከዛ በእንቁላል መምቻ ካለን በሱ ከሌለን ደግሞ በእጃችንም ቢሆን ምንም ችግር የለውም፣ ለውጥ የለውም። ትንሽ ውሃ ጠብ እያደረግን እንመታዋለን በደንብ ነጭ እስኪሆን ድረስ እና እኔ ለአንድ 10 ደቂቃ ነው በዚህ ማሽን የምታዩት እና በእጅ ከሆነ ደግሞ የረጅም ሰዓት ይወስዳል። እና ሳይቀጥን በወፍራሙ እንደዚህ እንመታውና ከዛ እናቀርበዋለን እንጀራችን ላይ። አሁን ሬዲ ነው ማለት ነው ለመመገብ። እንጀራችን ላይ እንደዚህ መሃል ላይ እናስቀምጠውና መሃሉን ትንሽ ከፈት ከፈት አድርገን ስጎን ለማስገባት እንዲመቸን ማለት ነው። ከዛ እንጀራ ትንሽ መሃል ላይ አድርገን ከዛ ስጎን መሃል ላይ እናደርጋለን። ይሄ እንግዲህ ውጪ ስንኖር ዱቄቱን ማዘጋጀት በጣም ቀላል አይደለም። በተለይ ደግሞ ክረምት ከሆነ እሱን አብቅሎ አድርቆ ፈጭቶ በጣም ይከብዳል። ግን ይሄ ጣዕሙ ላይ ብዙም ለውጥ የለውም። በጣም ቆንጆ ነው፣ አይመርምም። በደንብ ካጠባችሁት አብሹ ካደረ በኋላም አይመርምና እንደዚህ አድርገን ማቅረብ እንችላለን። ስትመቱት ደግሞ ህልበቱን ለምትፈልጉ ሰዎች ነጭ ሽንኩርት፣ ዝንጅብል፣ ቃሪያ የፈለጋችሁት ነገር መጨመር ትችላላችሁ። እና እኔ ከስንጋን ያቀረብኩት እንግዲህ እንደዚህ በቀላል መንገድ አሁን በተለይ በጾም ወቅት እንደዚህ ሰርታችሁ መጠቀም ትችላላችሁ። ብዙ ሰው ይጠቅማል ብዬ አስባለሁ። ይሄን ለሚወድ ሰው ይሄን ቪዲዮ ከወደዳችሁት ላይክ፣ ኮሜንት እና ሼር አድርጉ። አዲስ የሆናችሁ ደግሞ ለቻናሌ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ቻው ቻው።